አንቺ ግን ማን ስለሆንሽ ነው እንደዚህ የምትናገሪኝ? ማን ስለሆንሽ ነው? እገልሻለሁ ዛሬ። ልቀቂኝ! ልቀቂኝ! ለሊ ፍቅር ምን እያደረጋችሁ ነው? ልቀቂያት! ማሚ ዘርቤልኝ፣ አለቃትም፣ እገላታለሁ። ልቀቂያት ብዬሻለሁ። እማዬ ልትገለኝ ነበር። ቆይ አንቺ ማን ስለሆንሽ ነው? ማን ስለሆንሽ ነው እንደዚህ የምትናገሪኝ? እያየሻት አይደል እንዴ? በስርዓቱ እኮ አትመልስልኝም። ለምንድን ነው እያየሻት ዝም የምትይው? በቃ እሺ ሂጂ፣ ሳሎን ጠብቂኝ። ግን በምን በለጥካቸው ቆንጆቹን አስናካቸው? ግን በምን በለጥካቸው ቆንጆቹን አስናካቸው? ግን ምን ሆኜ ነው? አይ ምን ሆኜ ነው? ወይኔ ምን ሆኜ ነው? አይ ምን ሆኜ ነው? ወይ ለሊ ወይ ምንድን ነው የሆንሽው? ምን ሆንኩኝ? አንቺ ማነሽ? ሮማን እባላለሁ። ቆይ እውነት ረስተሽኝ ነው? አይ አላወኩሽም። እንዴ የብርቄ ዘመድ ነሽ? ማናት ብርቄ? የቤታችን ሰራተኛ ናታ። ብታይ ጸባዩ በጣም ነው የተቀያየረው። ቆይ እዚህ ቤት ምን ተፈጥሮ ነው? እኔ ስለሱ ምንም ማውቀው ነገር የለም ለሊ። አንቺ ግን ደህና ነሽ? ምንም አልሆንኩም። እኔ የምልሽ ቅድም በር ላይ ስንገባ የነበረው ልጅ ማን ነው? አሹ ነው? ቆይ ሁሉንም ነገር ነው እንዴ ረሳሽው? አንቺ ልጅ አንቺን በቃ ስለመርሳት ማለት የምትሆን እንዴ? ምን አገባሽ? እትዬ እንዳትወጣ ብለዋል። የትም መውጣት አትችይም ለሊ። እኔ ቁጭ ባይሆን። ኧረ እባክሽ አንቺ ማን አቃጣሪ ነሽ? ቆይ እዚህ ቤት ምንድነው እየተካሄደ ያለው? አባቴ የት ነው ያለው? እንዴ አባትሽ በህይወት አሉ እንዴ? ምን? ማሚ ወይ ማሚ ማሚ ምንድነው እሱ? ሮማን እኔ ምንም ማውቀው ነገር የለም እትዬ። ምን እየተፈጠረ ነው? ማሚ አባዬ ነው ያለው። አባዬ ነው ያለው። ወይ ጉዴ ማሚ፣ የጠየኩሽ እኮ ነው ያለው። አባዬ የት ነው ያለው እያልኩሽ እኮ ነው። ለስራ ሩቅ አገር ነው ያለው። ማሚ የምርሽ ነው? አዎ ለሊ። እንደዛ ከሆነ በቃ እሺ በስልክ አወራዋለሁ። ማሚዬ ደውይልኝ። እንዴ ቆይ ስልክ የት ነው ያለው? የት ነው ያደረጋችሁት? ማሚዬ አባቢ ማውራት እፈልጋለሁ። አባቢ ማየት እፈልጋለሁ። እሺ ወዴት ነው? ትምህርት ቤት መሄድ አለብኝ ማሚ። ስመለስ ግን አባዬን አወራዋለሁ። እሺ ባይ። ወይ ጣጣ፣ ምን አይነት ዕዳ ውስጥ ነው የገባሁት? ሮማን ወዴት እየሄደች ነው? ሲተከታያት። እሺ ለሊዬ ዱላውን ዞር አድርግልኝ እንዴ። ኧረ እሺ ጠልልሻለሁ። ምን ችግር ልጁ ያሟል እንዴ? እብድ ነው እንዴ? አሹ ቆይ ለምን አስደነገጥኩት? ኧረ እኔ ምንም አላስደነገጥኳትም። ዱላውን ጣለልኝ አለችኝ፣ ጣልኩላት። ምን ነው ለሊዬ? ቆይ አንተ ማን ነህ? እኔም አሹ ቀብራራ የምዬ ልጅ እባላለሁ። የዚህ ቤት ጥበቃ ነኝ። ኦ ማሚ አዲስ ጥበቃ ቀጠረች እንዴ? አዎ ምን ነው ለሊዬ ነግሬሽ። እሺ በቃ እንደዛ ከሆነ ና በሩን ክፈትልኝ። ወዴት ልትሄጂ? ኤላ ይገባል። ኤላ? አዎ ኤላ። በቃ ባይ። ለሊ አንዴ ነው ልቀቀኝ። ወይ ኧረ ልዩ አትጩኝ። ለሰው ሌላ ሰው ይመስሏል። ልቀቀኝ። ወይ ለሊ አትጩኝ። ምን ሆነሻል አንቺ? ምን የሚያስጨው ነገር መጣ? አሁን ቆይ ልቀቀኝ። አትለቀኝም? እጮሃለሁ። ወይ ኧረ ለሊ እባክሽን፣ ኧረ እባክሽን፣ ሰው ሌላ ነገር ይመስሏል። ወየት ነው ቆይ የምትሄጂው? ኤላዬ ጋር ልሄድ ነው። የት? ከአሜሪካ ነው የምትሄጂው? ምን እዛ ድረስ አስኬደኝ? ኤላዬ እኮ እኔን ትቶኝ አይሄድም። ኤላ እኮ እኔን በጣም ነው የሚወደኝ። ኤላን ነው ወይስ ሌላ ሰው ነው የምታወሪው? ለሊ ቆይ ምንድን ነው እያወራሽ ያለሽው? ኡፍ አንተ አይገባም እንዴ? በቃ ትከታተለኝ እንዴ። ኧረ ተይ ለሊዬ፣ ኋላትዬ እኔ ላይ ነው የሚጮሁት። ቆይ አንቺ እንደዚህ ታመሽ በፈጣሪ እጅ ተይዘሽ የእግር ጉዞ ማብዛት ማለት ምን ማለት ነው? ልቀቀኝ። እኔ ካንተ ጋር ወዴትም አልሄድም። እሺ እኔ እኮ ኤላዬን ላገኘው ነው የወጣሁት። ኤላዬን ደግሞ ሳላገኘው ወዴትም አልሄድም። እሱ አሁን እዚህ ከተማ ውስጥ መች ይገኛል ብለሽ ነው ለሊ? እና የት ነው ያለው? ኧረ ተይ ለሊ፣ ኤላ ትቶሽ ከሄደ ዘመንና ጊዜ ያለው እንዴ?
ወይ ለምንድን ነው እንደዚህ የምትሆኚው ለልዬ? ኧረ ተይ። አይ ኤላዬ እንደዚህ አያደርግም። እንደዚህ አትበልሽ፣ እጮሃለሁ እንደው። ወይ ኧረ ተይ፣ ሰው አይን አትግቢ። ምን ሆነሻል አንቺ ልጅ እንዴ? ወይ ምን ይሁን ነው የምትይው ለልዬ? ተመለስ በቃ፣ አትከታተለኝ። ዝም ብለህ ያለ ሌላ ወሬ አታውራ እሺ? ደግሞ ይኸውልህ ከዚህ በኋላ ስለኔና ስለ ኤላዬ እንድታወራ አልፈልግም እሺ? እኔ ኤላዬን በጣም ነው የምወደው። እረፍ ማለት ይሄኔ ነው እንዴ? ወይኔ ጉዴ! ይሄ ጥቁር ልጅ መጣ። እንኳን መጣ ባቡሬ። ከዚህ ልጅ ጋር በዚህ መንገድ መቀጠል አልችልም ለልዬ። ኧረ ባቡሬ እቺ ልጅ መከራ ነው የምታወራው። የኔ ቆንጆ ዳንስ እንዳትጠጋኝ። ቆይ ለምንድን እንደዚህ የምትሆኚው? እኔ እኮ በጣም ነው የምወድሽ። ኧረ እባክህ ልቀቀኝ ወደዛ። የታውቀኝ ነው የምትወደኝ። ለማንኛውም ሁለታችሁም እንዳትከተሉኝ እሺ? ብትከተሉኝ ድንጋይ አንስቼ አናታችሁ ነው የምበረቅሰው። እንዳትከተሉኝ ባይ። እንዴ አንተ ልጅ ከኔ ምንድን ነው የምትፈልገው? እሺ ምን ፈለክ? ኤላዬንማ በጣም ነው የምወደው። እሺ እሱ እኮ ከወንዶች ሁሉ የተለየ ሰው ነው። ገባኝ። እሺ በቃ አብረን እንሂድ። ወዴት? ኤላ ጋር ነው። አይ ኤላዬ ካንተ ጋር አብሮ ካየኝ እናደደብኛል። እሺ በቃ ሌላ ቦታ እንሂድ። አንተ አትሰማም እንዴ? በቃ እኔ አልሄድም አልኩህ እኮ። በቃ ልቀቀኝ ልሂድበት። እንዴ ኧረ እባክህ ልታታለኝ የሞከርክም ግን ደግሞ አልተሳካለም። እሺ የኔ ቆንጆ። ወይኔ ጉዴ! ወይ ለሊ ምን ይሆንሽ? ልቀቀኝ ልቀቀኝ። ለሊ እኔ እኮ ወዳጅሽ ነኝ፣ ጠላትሻለሁ። አንተ ለኔ ወዳጅ አይደለም። እሺ እንዴ አይታይም እንዴ እንዴት እንደጠላው? አሁንም እየተከታተለኝ ነው እንዴ? እጭ ሄሎ። እና ቤት ማነሽ አንቺ? እዚህ ጋር አይኝ እንዴ? ቆይ ዝም ብሎ ሲከተለኝ ሊውል ነው እንዴ? ሄሎ ሄሎ። ሻውን ልጅ ሄደች። ለሊ ውፍ ሲያሰለች። አምላኬ ሆይ ብቻችን ልጅ ለሊ ናት እንዳትለኝ። ቆይ ሁሉም ነገር አዲስ የሆነው እንዴት ነው? ለምንድን ነው ሁሉም ነገር የተቀየረብኝ? ለሊ ሃይ እንዴት ነሽ? አለሁልህ። እኔ የምልህ እዚህ አካባቢ ኤላ የሚባል ሰው ታውቃለህ? ኤላ? አዎ ኤላ በጣም ቆንጆዬ ልጅ ነው እና ደግሞ የኔም ባል። አዎ አውቀዋለሁ። የምርህ ነው? እና በቃ ውሰደኛ። ታዲያ